ኤርትራ የሚባል ሀገር ከ1890 እና 91 በፊት ኤርትራ የሚባል ሀገር የለም። ባህረ ነጋሽ ነው የሚባለው። ኤርትራ ታዲያ እንዴት ሊባል ቻለ የሚለውን ስናይ የጣሊያን ፓርላማ ተሰብስቦ ኮሎኒያል አስተዳደር አቋቁሞ ከምጽዋም ወደ ላይ መጥተው አስመራ ላይ አስተዳደርና ርዕሰ ከተማውን አስመራ ላይ ሲያደርጉ ምን ስም እንስጠው ብለው ተነጋግረዋል። ፓርላማ ምን ስም እንስጠው? አንዱ ሳባ ነበር ተነጋገሩት። ኩዊን ኦፍ ሺባ ሌጀንደሪዋ ሳባ ንግስተ ሳባ ማለት ነው። አንዱ የቀረበው እሱ ነው በፓርላማ የተነጋገሩበት። አንደኛው ደግሞ ሌላ ስም ሲመርጡ ኤሪትራ እንበለውን ያሉት። ኤሪትሪያ ማለት ምን ማለት ነው? ግሪክ ቃል ነው፣ ሲተረጎም ሬድ ሲ ማለት ነው። ቀይ ባህር ኤሪትሪዮስ ነው የሚባለው ከነ ግሪክና ሮማን ኢምፓየር ጀምሮ። ያንን ለውሳኔ ያቀረቡ ሬድ ሲ ማለት ኤሪትሪያ ማለት ነው እንጂ የሀገር ስም አይደለም፣ የህዝብ ስም አይደለም እስከምናውቀው ድረስ። 1890 ላይ ነው ስም ሲያመጡ ወሰነ። የጣሊያን ካቢኔና ፓርላማው በህብረት ወሰኑ። ሲወስኑ አይ ይሄን ቴሪቶሪያችን አዲስ ቴሪቶሪ ኤርትራ እንበለው አሉ። ስለዚህ ኤርትራ ብለን ስንነጋገር ከዛን አመት ወዲህ ነው እንጂ ወደዛ ኤርትራ የሚባል ሀገር የለም ወይም ኤርትራዊ ዜጋ የሚባል ህዝብ የለም። ይህ ፋክት ነው። ባህረ ነጋሽ ነው የሚባለው። አሉላ ነበሩ በፊት ገዢው። ዶጋሊም አለ፣ ያው የምታውቀው ነገር አለ፣ ብዙ አለ። አድዋ በኋላ የነበረውን ሁኔታ ሁሉ በዝርዝር ብዙ ማየት እንችላለን። ግን ያኔ ራሱ ኤርትራ የሚባል ሀገር የለም፣ ኤርትራ የሚባል ሰው የለም።